እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ? ያው እንግዲህ ዛሬ ይህንን መረጃ ማውጣት ስላለብኝ ያው መናገርም ስላለብኝ ነው። በእርግጥ ሌሎችም ሰዎች ተናግረው ሊሆን ይችላል፣ ግን አላየሁም እኔ እስካሁን ድረስ። ግን ሁሉም ኢትዮጵያ ውስጥ ያለን ክሪፕቶ ከረንሲን በተለይ ለዌብ ለተለያዩ ስቶሮች ለተለያዩ የኦንላይን ማርኬቶች እንደ ክፍያ ለምንጠቀምም ጭምር ነው ይሄን ነገር እያዘንኩኝ ስናገር። ያው እንደምታውቁት ፒር ቱ ፒር ያው የኢትዮጵያ መንግስት በይፋም ባይናገረው ግን አንዳንድ አክሽኖች እየተወሰዱ ነው ያሉት። ከነዛም ውስጥ አካውንት ማገድ እና የተለያዩ ነገሮች አሉ። እና ምን ልላችሁ ፈልጌ ነው፣ በተለይ ክሪፕቶ ከረንሲን ፒር ቱ ፒር ላይ ገዝተን ወደ ካርድ ቀይረን በካርዱ የተለያዩ አገልግሎቶችን የምንጠቀም ሰዎች ጥንቃቄ ልንወስድ ይገባል። ጥንቃቄው ምንድነው? ከምንድነው የምንጠነቀቀው? ግልጽ ለማድረግ አካውንቶች እየታገዱ ነው። በጣም የብዙ ሰዎች አካውንቶች እየታገዱ ነው፣ የባንክ አካውንቶች። ምክንያቱን ለማጣራትም እንደሞከርኩት ያው ከክሪፕቶ ጋር እና ከጥቁር ገበያ ጋር ወይም ከብላክ ማርኬት ጋር የተያያዘ ነው ተብሏል። እስከዛሬ ያው ብላክ ማርኬቱ በቃ አይቻልም። ሀገራችን ውስጥ መንግስት ብቻ ነው እሱን ነገር ዶላርን ሊያስተዳድር የሚችለው፣ ሊገዛም ሊሸጥም የሚችለው ፈቃድ ያላቸው ባንኮች እና መንግስት ብቻ ነው ሊያደርገው የሚችለው። አሁን ግን ከዛም አልፎ ክሪፕቶ ከረንሲን ያው ሰው እንደ አማራጭ እንደሚጠቀመው ስለገባቸው የተለያዩ ሰዎችን በተለይ በዚህ ነገር ላይ የተሳተፉ በየቀኑ ብዙ ትራንዛክሽን ያላቸው የሚገዙ የሚሸጡ ሰዎችን አካውንት ወደ ማገድ እየሄዱ ነው ያሉት። አንደኛው የገፈቱ ቀማሽ ያው እኔ ነኝ። እዚህም ላይ ስነግራችሁ ምንድነው ያው 2 አካውንት ነው የታገደብኝ፣ ሁለቱም ገንዘብ አለው። የመጀመሪያው ሲታገድ ያው እስካሁን ድረስ ባለኝ መረጃ የብዙ ሰዎች አካውንት እየታገደ ያለው በኢትዮጵያ ንግድ ባንክ ውስጥ አካውንት ያላቸው ሰዎች ነው። ሌሎች ባንኮች ያው አንዳንድ ሰዎች ታግዶብናል የሚሉ አሉ፣ ግን የብዙዎቹ አካውንት የታገደው ኢትዮጵያ ንግድ ባንክ ላይ ያላቸው ገንዘብ ነው። የመጀመሪያው ያው ሌጋል ሪስትሪክሽን የሚል ነው፣ ኖቲፋይ የሚያደርጋችሁ ገንዘብ ልታስተላልፉ ስትሉ። ከዛ ትንሽ ቆይቶ ብሎክድ ባይ ኤንቢኢ ይላል። ከዛ በኋላ ያው አካውንቱንም የከፈታችሁበት ብራንች ሄዳችሁ ብታናግሩም ደብዳቤ እስከሚደርሰን ኦር ሳምቲንግ ምንም እዚህ ላይ የሚያሳየን ነገር የለም ምናምን ይሏችኋል። በተደጋጋሚም ልትመላለሱ ትችላላችሁ። ያው እኔ ከ1 አመት በላይ ሆኗል አንደኛው አካውንት ከታገደ፣ ግን ምንም ሪዝን የለውም ማለት ሌጋል ሪስትሪክሽን የሚላችሁ ትንሽ ጊዜ ነው በህግ ጉዳይ ምናምን ሊላችሁ የሚችለው ማለት ነው። ከዛ በኋላ ግን ብሔራዊ ባንክ እንዳገደው ነው ሊነግሯችሁ የሚችሉት። ብሔራዊ ባንክ ደግሞ ያው ከምንድነው የሚላችሁ መሰላችሁ? ከፌደራል ፖሊስ በመጣልኝ ትዕዛዝ መሰረት እንዲታገድ አድርጌዋለሁኝ የሚል መልስ ነው የሚሰጣችሁ። እና ይሄ በሌሎች ሰዎች ስለተጭበረበሩ ኦር የሆነ ነገር ስለሆነ ምናምን አይደለም። አካውንቱ እንዲህ የታገደው መንግስት በዚህ ነገር ላይ ትራንዛክት የሚያደርጉ ሰዎችን በሙሉ አካውንት እየተከታተለ እያገደ ነው። ስለዚህ ማድረግ ያለባችሁ ጥንቃቄ ምንድነው? ሌሎች አማራጮችን ወደ መፈለግ እንሄዳለን። ቴሌብር ላይ አንዳንድ ነገሮች አሉ ማለት ይሄ ነገር ሊከሰትባቸው የማይችሉ ነገሮች አሉት። ከነዚህኞቹ ከንግድ ባንኩ ይልቅ ከቴሌብሩ ትንሽ የተሻለ ነው። ብዙም እንደዚህ ታገደብኝ የሚል ሰው አላገኘሁም እስካሁን ድረስ። ግን
አንድ ላይ ምንድነው ማሰብ ያለብን መሰላችሁ? ሁላችንም የራሳችንን የሆነ ጥንቃቄ መውሰድ እንዳለብን ነው እየተሰማኝ ያለው። ስለዚህ ስፔሻሊ በቀን ቢያንስ ከ10 ጊዜ በላይ የምትገዙና የምትሸጡ ሰዎች ዩኤስዲቲ ኦር ሌላም ነገር እንትን የምትሉ ሰዎች ወደ ከሎካል ማርኬቱ ወደዛ የምታስገቡ ከዛም ደግሞ ወደ ሎካል ማርኬቱ ወደ ብር የምታመጡ ሰዎች የራሳችሁን ጥንቃቄ እንድትወስዱ ነው ይሄንን ነገር ላሳስባችሁ የምፈልገው። ስለዚህ ጥንቃቄያችሁን ውሰዱ፣ ራሳችሁን ጠብቁ፣ ገንዘባችሁን ጠብቁ። ማንም ሰው መፍትሄ አይሰጣችሁም በዚህ ጉዳይ አካውንታችሁ ከታገደ ማለት ነው። ስለዚህ እንደገና ገንዘቦችን ከፋፍሎ በተለያዩ ባንኮችም ላይ የማስቀመጡ ልምድ ይኑራችሁ። በጣም በጣም እየተዘጋና እየታገደ ያለው ያው የምታውቁት ነው፣ ንግድ ባንክ ላይ ያሉ አካውንቶች ናቸው። እኔ ብዙም ችግር የለብኝም፣ አንድ ጊዜ ነው የገዛሁት፣ 2 ጊዜ ነው የገዛሁት የሚልም ሀሳብ በውስጣችሁ ካለ ምናልባት ኖት ላይ ኦር ደግሞ ገንዘቡን ሳምበዲ ሲያስተላልፍላችሁ ወይ እናንተ ስትከፍሉ ማስታወሻዋ ላይ የሆነ የክሪፕቶ ወርድ ኦር ምናምን ከጻፋችሁ እመኑኝ የሆነ አንድ ቀን የሆነ አካውንታችሁ ላይ የሆነ ችግር ይፈጠራል። ስለዚህ ሁላችንም ጥንቃቄ እናድርግ ቤተሰቦች። አዲስ ነገር ካለ አሳውቃችኋለሁ። ሌሎችም አስተያየቶች ካላችሁ በኮሜንት ሴክሽን አሳውቁኝ። ምንም ማድረግ እንዳለብን በአንድ ላይ መወያየት እንችላለን። ይህንን ይመስላል፣ ግን የራሳችሁን ጥንቃቄ ውሰዱ ባካችሁ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ